ለፓኪስታን የጋዛ የጭነት የኳተር መርከብ በሆርሙዝ በኩል ማለፏ ተገለጸ። በዝርዝር ታደምጡታላችሁ። ዩኬ የጦር መርከቧን ወደ መካከለኛው ምስራቅ ላከች። በሌላ በኩል ደግሞ እስራኤል በኢራን ለምታካሄደው ጦርነት ኢራቅ ውስጥ ምስጢራዊ የጦር ስፍራ ግንባታ እንደነበረ ወልስ ስትሬስ የተባለ የዜና ወኪል ዘግቧል። በዝርዝር የምትሰሙት መረጃ ይኖራል። አብራችሁን ቆዩ። ሰላም ጤና ይስጥልን ተመልካቾች፣ እንደምንቆያችሁ እንደምንሰነበታችሁ። ማሜ ኤችዲኤን ቻናሉን ሰብስክራይብ እና ላይክ በማድረግ ቤተሰብ ይሁኑ። በየጊዜው የሚለቀቁ መረጃዎች ይደርሷችኋል። ወደ ቀዳሚ መረጃ አለፍኩኝ። አሜሪካ ላቀረበችው የሰላም እቅድ የኢራን ምላሽ እየጠበቀች ሳለ ለፓኪስታን የተፈጥሮ ጋዝ የጫነች የኳተር መርከብ በሆርሙዝ ወሽመጥ በኩል ማለፏ ተሰማ። አልኮራይቲ የተባለችው ይህች መርከብ ከኳተር ራስ ላይፍን ተነስታ ወደ ፓኪስታን ቃሲም ወደብ እያመራች መሆኑ ተገልጿል። የኢራን ጦርነት ከተጀመረ ጊዜ አንስቶ የኳተር መርከብ በሆርሙዝ ወሽመጥ በኩል ሲያልፍ ይህ የመጀመሪያ ነው ተባለ። ኳተር የተፈጥሮ ጋዙን አሜሪካና ኢራን በማሸማገል ውስጥ ላለችው ለፓኪስታን የተሸጠው በሁለት አገራት መንግስታት ያደረጉት ስምምነት ተከትሎ ነው። ጉዳዩን በቅርበት የሚከታተሉ ወገኖች ኢራን በመርከቧ ጉዞ የፈቀደችው በፓኪስታን እና ኳተር ረገድ ያለውን መተማመን ለማጠናከር ነው ተብሏል። ሮይተርስ የዜና ወኪል አስተያየታቸውን የሰጡ ምንጮች በጋዝ እጥረት ክፉኛ የተጎዳችው ፓኪስታን በሆርሙዝ ወሽመጥ በኩል የተወሰነ የተፈጥሮ ጋዝ የጫኑ መርከቦች እንዲያልፉ ንግግር እያደረገች ተገኝታለች። ኳተር ለፓኪስታን የተፈጥሮ ጋዝ ከሚያቀርቡት አገራት መካከል ቀዳሚዋ ስትሆን ኢራን ደግሞ በወሽመጥ በኩል መርከብ እንዲያልፍ ለሁለት አገራት መንግስታት ይሁንታዊ መስጠቷ ተገልጿል። የኒውክሌር የመርከብ ትራንስፖርት ድርጅት ንብረት የሆነችው መርከቧ የማርሻል ሴቶች ባንዲራ የምታውለበልብ ሲሆን በ21 ሚሊዮን 101,986 ኪዩብ ሜትር ነዳጅ የመጫን አቅም አላት። ሆኖም ግን ከአንድ ወር በፊት የኢራን አብዮታዊ ዘብ አልደያን እና ረሺድ የተሰኙ ሁለት የኳተር ነዳጅ ጫኝ መርከቦች እንዲያልፉ ከልክለውም ነበረ። በሌላ በኩል ዩኬ የጦር መርከቧን ወደ መካከለኛው ምስራቅ ላከች ተብለዋል። ብሪታንያ ቅዳሜ ዕለት ኤችኤምኤስ ዲርጊን የተሰኘውን የጦር መርከቧን ወደ መካከለኛው ምስራቅ ላከች። የጦር መርከቡ ሁኔታዎች የሚፈቀዱ ከሆነ በርካታ ሀገራት ይሳተፉበታል ተብሎ በሚጠበቀው የሆርሙዝ ወሽመጥን ማስከፈት ላይ ሊሳተፉ ይችላሉ ተብሏል። ዩኬ የጦር መርከቧን ወደ መካከለኛ ምስራቅ የላከችው ፈረንሳይ የባህር ኃይሏን ወደ ደቡባዊ ቀይ ባህር ለመላክ መወሰኗ ተከትሎ ነው። ሁለቱ ሀገራት የንግድ መስመሩን በጋራ ለመከላከል ባዘጋጁት የመከላከያ እቅድ ላይ እየሰሩ ነው ተባለ። የብሪታንያዊ መከላከያ ሚኒስቴር ቃል አቀባይ ብሪታንያ የጦር መርከቧን አስቀድማ ወደ መካከለኛው በምስራቅ መስጠጋቷ አስፈላጊ በሚሆንበት ወቅት ወሽመጡን ከአጋሮቿ ጋር በመሆን ለመከላከል እንደሚያግዝ ተነግረዋል። ዩናይትድ ስቴትስ እና ኢራን ለ10 ሳምንታት ከዘለቀው ጦርነት ለመውጣት እያቀረቡ ባለበት በአሁኑ ወቅት ፈረንሳይ እና ብሪታንያ ሁኔታው ከተረጋጋ በኋላ በወሽመጥ ውስጥ ደህንነቱ የተጠበቀ የመርከቦች እንቅስቃሴ እንዲኖር መሰረት ለመጣል እቅድ እያዘጋጁ ነው ተባለ። እቅዱ ከኢራን ጋር ቅንጅት ያስፈልገዋል የተባለ ሲሆን በርካታ ሀገራት ለመሳተፍ ፈቃደኛ መሆናቸው አሳውቀዋል። የብሪታንያ የባህር ኃይል በተለያየ ስፍራዎች ላይ በመመደቡ የተነሳ ታምናዋል ተብሏል። ከዚህ በተጨማሪ የባህር ኃይል አባላት ቁጥር አነስተኛ ሲሆን መርከቦቿ ከመተካታቸው በፊት የአገልግሎት ጊዜያቸው እያበቃ መሆኑን ተገልጸዋል። በሌላ በኩል እስራኤል በኢራን ላይ ለምታካሄደው ጦርነት ኢራቅ ውስጥ ምስጢራዊ የጦር ስፍራ ግንባታ እንደነበረ ተነገረ። እስራኤል በኢራን ላይ የምታደርገውን የአየር ድብደባ ለመደገፍ በኢራቅ በረሃ ውስጥ ምስጢራዊ ወታደራዊ ስፍራ አቋቁማለች ሲል ወል ስትሪት ዘግቧል። ጋዜጣዊ ጉዳዩን የሚያውቅ የአሜሪካ ባለስልጣናት እና ሌሎች ምንጮች ጠቅሶ የጦር ስፍራ መኖሩን ያውቁ የኢራቅ ወታደሮች ላይ የአየር ጥቃት መፈጸሟን ጨምሮ ዘግቧል።
እስራኤል በጦርነቱ ከመጀመሯ በፊት በአሜሪካ እውቅና በጦር ስፍሮ ላይ ኃይሎችን የሚይዝ እና ለአየር ኃይሏ ቁሳቁስ የሚያቀርብ ማዕከል ሆኖ እንዲያገለግል አድርጋ ማደራጀቷን ተጠቅሷል። ጤና ይስጥልን ተመልካቾች፣ ለሰዓቱ የያዝናቸው ዜናዎች ይህንን ይመስሉ ነበረ። ቻናሉን ሰብስክራይብ በማድረግ ቪዲዮንም ላይክ አድርጉ። በየጊዜው የሚለቀቁ ቪዲዮዎችንም ይደርሳችኋል ማለት ነው። ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስክንገናኝ ድረስ ጠብቁን። መልካም ጊዜ ይሁንላችሁ።